ለማህበረሰቡ ለሚመለከተው ለሌላውም ከጉራጌ ማህበረሰብ ውጭም ላለው አካል ፋይዳው ምንድነው የሚለውን እንደመነሻ እናድርገው አዝማች። ከዚህ ጋር ተያይዞ ግን ሀብታሙ ሸነን ባረጀት ትርጓሜውን ቢነግሩን ደስ ይለናል። እንመጣበታለን። ወል እንግዲህ ዝርዝር እንትኖች አሉ። ቅድም እንደተጠቀሰው በጉራጌ ባህል የሚተዳደሩባቸው ስርዓቶች አሉ። ጉራጌ በዘቢደር በሚባለው ተራራ ምክንያት በአቀማመጡ ጂኦግራፊ በሆነ መልክ ለሁለት ይከፍለዋል። ምስራቅና ምዕራብ ተብሎ ይከፈላል። ስለዚህ በእነዚህ በሁለቱ ቦታዎች ቢከፋፈሉም በአኗኗር፣ በስነ ስርዓት፣ በአስተዳደር፣ በባህላዊ አስተዳደር በጣም የተቀራረቡ ናቸው። ብዙ ነገሮቹ ይወራረሳሉ። በዳኝነት ስርዓቱ በርካታ ደረጃ ያላቸው ልክ እንደ መደበኛ ፍርድ ቤት ዝርዝር ያላቸው እንትኖች እርከኖች ያሉት አሰራር ነው ያለው። 5 ድረስ ይደርሳሉ። ነው በእንትናቸው ከቅርብ እንትን ይጀምራል። በጣም ቅርብ ከሆኑ ነዋሪዎች ይጀምርና እስከ ላይኛው ሸንጎ ድረስ ይሄዳል። ስለዚህ በዚህ ስርዓት ውስጥ ይህንን ስራ የሚሰሩ በርካታ ስም ያላቸው በርካታ አገልግሎት የሰጡ ሰዎች አሉ እና በዚህ በባህላዊ መተዳደሪያ ስርዓት ውስጥ በአንዱ ደረጃ የተሰጠው ውሳኔ ያልተስማማ ካለ ወደሚቀጥለው ይሄዳል። ሁለተኛ እርከን ይሄዳል፣ ሶስተኛ ይሄዳል። የመጨረሻ ግን ይግባኝ የሌላቸው ሁለት እንትኖች አሉ፣ የውሳኔ መስጫ ደረጃዎች አሉ። በምዕራቡ ጉራጌ የጆካ ወይም የጉራጌ ቂጫ በሚል የሚታወቅ ከሁሉም የተውጣጡ ሽማግሌዎች ያሉበት ባህል አለ። በዛ ውስጥ የተሰጠ በየደረጃው ሲታይ ቆይቶ ይግባኝ የሚታይበት ነው። ከዛ በኋላ የሚኬድበት የለም። በጣም ያስቸግራል። አንዳንድ ጊዜ ሰዎች ዘመናዊነት እንትን በዛበት አካባቢ ወደ መንግስት ወደ መንግስት እንትን ደረጃ ሁሉ የሚሄዱ አሉ። ከዛ በኋላ ግን እኔ በሰራሁባቸው የዳኝነት ስርዓቶች ውስጥ በሁለት አጋጣሚዎች የተሰጡ ውሳኔዎች የመንግስት ፍርድ ቤት ሲሄዱ ውሳኔው መፈጸም ያለበት በባህሉ የተሰጠው ውሳኔ ነው ተብሎ የተወሰኑ ጉዳዮች አሉ። ስለዚህ ያ የጆካው የይግባኝ ሰሚ ነው በምዕራቡ። በምስራቁ ፈረዝ አገኘ ነው የሚባለው። እነኚህ የላይኛዎቹ የፈረዝ አገኘ፣ የምስራቁ ደግሞ በጣም የተለየ ነው እንትኑ። እኔ ጥናት ባደረግኩበት ጊዜ በተዋረድ የሚመጣ ነው፣ በቤተሰብ የሚመጣ ነው እና 14ኛ ትውልድ የደረሰ ነበር። እነዚህ ሰዎች ደግሞ በዛ መስመር ውስጥ ያሉ ሰዎች ሙስሊሞች ናቸው። ይህንን ፈረዝ አገኘ የሚባለው በምስራቁ ጉራጌ ክስታኔ አለ፣ መስቃን አለ። መስቃን ክርስቲያንም ሙስሊምም አለው። ክስታኔ አሁን ነው ሙስሊም እንጂ ድሮ በአብዛኛው የክርስትና እምነት ተከታይ ነበር። ግን በዛ በምስራቁ አካባቢ የይግባኝ ሰሚው መስሪያ ቤት ያ የባህላዊ ድርጅቱ በሙስሊም ነው የሚመራው። ጥናት አጥንተን አንድ የኤፍሬም ይስሐቅ ፕሮፌሰር ኤፍሬም ይስሐቅ ይመሩት የነበረ የሰላምና የልማት ድርጅት ነበርና ለዛ ጥናት ስናቀርብ ጊዮን ሆቴል ውስጥ በዳያግራም ተሰርቶ የይግባኝ ሰሚው በምስራቁ ያለው የሚመራው በሙስሊሞች ነው ብዬ ሳቀርብ ተጨነቁ ሰዎቹ በሙሉ። አልገባቸውም እንትኑ ያ ከሃይማኖት ጋር ግንኙነት የለውም። ክርስቲያኖቹ በመሰረቱ የሚሰበሰቡት እንዳውም ቤተ ክርስቲያን ውስጥ ነው። ግን የተፈረደበት ሰው ካልተስማማው ወደ ፈረዝ አገኘው ነው የሚሄደው። ፈረዝ አገኘው ተቀባይነት ያለው የይግባኝ ሰሚ ፍርድ ቤት ነው። ያንን ከሃይማኖቱ ጋር አያገናኘውም።
ጉዳዩን አይቶ ነው የሚፈታው። እነኚህ በጣም ጠንካራዎች ናቸው። የመንግስት ፍርድ ቤቶች 2-3 ዓመት የሚፈጁባቸውን ነገሮች እነኚህ የባህላዊ ዳኝነት ስርዓቶች 6 ወርም አይፈጅባቸው። ምክንያቱም የውስጥ መተማመን ስላለ፣ መቀራረብ ስላለ በቀላሉ ጉዳዮቹን አይቶ መፍታት ይቻላልና ሰፊ እንትን ነው ያለው ለማለት ነው። ስለዚህ እነዚህ ባህላዊ የሸንጎ ሂደቶች ልክ በዘመናዊ እንደሚታየው ከወረዳ ፍርድ ቤት ዞን እያሉ ወደ ከፍተኛ እንደሚሄደው ደረጃ በደረጃ የሚያድጉና ቅሬታም ካለባቸው ቅሬታቸው ማስገባት የሚችሉበት መንገድ አለ ነው እያሉ ነው ያሉት። በደንብ ስርዓት የተከተለ እንዲያውም ዝንፍ የማይል ነው መስመር ያለው